ሰላም ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ ልዩ ፕሮግራም ይዣለሁኝ። አጠገቤ አቶ ንጉሱ ታምራት ይገዙ ይገኛሉ። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ዲፓርትመንት ውስጥ በማገልገል ይታወቃሉ። በስዊድንም ትልቅ ስራን ሰርተዋል። አሁን በጡረታ ላይ ይገኛሉ። እንግዲህ እንግዳችን አሁን ደግሞ ስቀጥል ጥያቄዎቹን ወደ ቤተሰቡ ሊሄድና ወራያቶ ደጃዝማች ይገዙ በሀብቴ በፋሽስት ወረራው ጊዜ የነበረው የንብረት ማጥፋት እንደተባለው ከዛም ውስጥ ደግሞ አንዱ የሆነውን የእምዬ ምኒልክን የሐውልት አሁን ጊዮርጊስ ላይም ያለውን ማለት ነው እሱን በመቅበር ከቦታው በመንቀል እና በመቅበር ታሪኩ እንዲጠፋ ለማድረግ ሞክሮ ነበር። አያቶ ደግሞ የራሳቸውን ግሩፕ በማቀናጀት ይህ ሐውልት ካለበት ተፈልጎ እንዲገኝ እንዲሁም ደግሞ አሁን ባለበት ቦታ ላይ በክብር እንዲቀመጥ ትልቅ አስተዋጽኦ አድርገዋል። የአዲስ አበባም ከንቲባ ነበሩ። እስኪ ስለ አያቶ ትንሽ ያጫውቱን። ደጃዝማች ይገዙ በሀብቴ እንዳልሽው ራሱን የቻለ ብዙ ታሪክ ያላቸው ናቸው። አንዲት ትንሽ መጽሐፍ ቀደም ብሎ ድሮ አዲስ አበባ ዩኒቨርሲቲ ውስጥ አንድ የአራተኛ ዓመቱን ያጠናቀቀ የታሪክ ጸሐፊ የጻፋት ጥሩ መጽሐፍ ነበረች። ግን እንዳጋጣሚ የት እንዳለች አላውቅም። አሁን ለወደፊት ግን እኛም ለመጻፍ እናስባለን። ደጃዝማች ይገዙ በጣም የታወቁ በቀዳማዊ ኃይለ ሥላሴ ዘመነ መንግስት፣ ከዛ ቀደሞ ግን በዳግማዊ ምኒልክ ዘመነ መንግስት ጊዜ የንግድ ሚኒስትር እና የውጭ ጉዳይ ያኔ የንግድና የውጭ ጉዳይ አንድ ላይ ነበር። የዛ ሚኒስትር ሆነው አገልግለዋል። ከዛም በላይ የቤተ መንግስቱም እንደ በላይ አዛዥ ሆነው ለተወሰነ ጊዜ ሰርተዋል። የምኒልክ መቼም አሽከርነታቸው በላይ በጣም ትልቅ ክብር የነበራቸው ለምኒልክ ከምኒልክ ሌላ በዚህ ዓለም ምንም እንደሌለ የሚቆጥሩ ሰው ነበሩ። ጣሊያኖች አዲስ አበባን በወረሩ ጊዜ ቀዳማዊ ኃይለ ሥላሴ አዲስ አበባን ለቀው ሲሄዱ መጀመሪያ ላይ ደጃች ይገዙ የአዲስ አበባ ሕዝብ በተቻለው እንዲዋጋ ሀሳብ ነበራቸው። ኋላ ግን ፋሺስት ጣሊያን እየገባ በሚያስቸግርበት ጊዜ የከተማው ሕዝብ ዳር ወጥቶ በየቦታው እንዲዋጋ እሳቸው ያኔ እንኳን ትንሽ ደክመዋል፣ ማለት እድሜያቸው በጣም ገፍተዋል ስላሉ በከተማው ያለውን ሁሉ አካባቢ በሰራተኞቻቸው አማካኝነት በዛ ባላቸው የያዙ በነበረው ጦር አማካኝነት ከተማውን ማቃጠል ጀመሩ። እንዲቃጠልና ህዝቡ ተውጭ ሆኖ ውጊያ እንዲጀምር ጣሊያንን በያለበት እንዲገታ ነው ዋናው ሀሳቡ። ብዙ ቤቶች እንዲቃጠሉ አድርገዋል። ያኔ ደግሞ ቤቱ እንደሚሰራው እንደምታውቂ በእንጨትና የሳር ቤቶች ነበሩ በብዛት ለማቃጠልም ለማጥፋትም አይቸገር። ከዛ ውጭ ደግሞ የአፄ ምኒልክን ሐውልት እሳቸው መቼም እንዳልኩሽ ለአፄ ምኒልክ ትልቅ ክብር ነው የነበራቸው። ይሄ ሐውልቱ ጣሊያኖች በመጡበት ጊዜ አፍርሰውት ቀብረውት ነበረ። ኋላ እንደሚታወቀው እንደውም አብዛኛው ነገር ሲገኝ በኋላ ይሄ እንትኑ ጦራቸው ጠፍቶ ነበረ። እሱ በኋላ እንደውም አዲስ ተሰርቶ ይመስለኛል እሱ የመጣው እና በተለይ እንትናቸው ያው ተገኝቶ የዘውዳቸው እዛው ጊዮርጊስ ተቀምጧል። አሁን የሚያጽ ምኒልክ ያንን ሁሉ የት እንደተቀበረ ማን እንደቀበረው እንዴ አስፈልገው ያስገኙና እሳቸው የሚያውቁት ስለነበረ ቦታውን ጃንሆይ ሲመለሱ ያን ሲመረቅ ቦታው ላይ ሆነው ያስመረቁ ምስክርም የሰጡ ትክክለኛ እቃዎች መሆናቸውንም ያስረዱ ደጃዝማች ይገዙ ናቸው። እና እሳቸው እንዳልኩሽ ለአፄ ምኒልክ ታላቅ ክብር የነበራቸው ናቸው። ቀዳማዊ ኃይለ ሥላሴንም በእውነት ወደ ስልጣን እንዲጠጉ ወይ እንዲመጡም የረዱ ትልቅ ሰው ናቸው።
ደጃች ገዙ እንግዲህ አንድ ትንሽ ቅር የሚላቸው ዘውዲቱን ማንሳት ትንሽ ይከብዳቸው ነበር እና ዘውዲቱም እኮ መንገስ ይገባታል የሚል በልባቸው ውስጥ ታላቅ ተስፋ ነበረ። ነገር ግን ያኔ በነበረው ወዲያ ወዲህ የመባል ሁኔታ ብዙም አላመቻቸውም። የውጭ ሀገሮችም ጣልቃ ገብነት፣ የዛ ሀገር ውስጥም የልጅ ኢያሱ ሁኔታ ይሄ በጣም አስቸጋሪ ስለሆነባቸው መጨረሻ እንደውም የመጨረሻውን አንድ ውጤት ልበለው ወይ ሶሉሽን ተብሎ የሚመጣውን እንግዲያው እቴጌን ያኔ እቴጌ መባል ጀምረዋል ንግስት ዘውዲቱ። እሳቸውን ንግስት እናድርግ፣ እሳቸውን ንግስት ብለን ቀዳማዊ ኃይለ ሥላሴን አልጋ ወራሽ እናድርግ ብለው እሳቸው ጃንሆይን አልጋ ወራሽ እንዲሆኑ ያደረጉት ይህንንም እንትናን በመፍራት ነው። ልጅ ኢያሱን ልጅ ኢያሱ ያኔ ብዙ የሸዋ መኳንንትንም ሌላውንም ብዙ በየቦታው አስቀይመው ስለነበር እሳቸውን ዋና ለመክታት ይህንን ማድረግ ደግሞ ለምኒልክ የተገባ ቃል አለ። ልጅ ኢያሱን ነው የምናነግሰው የሚል ልጅ ኢያሱ ግን ምኒልክም ቢሆን አለ ልጅ ኢያሱ ሌላ ሰው እንዳይነግስብኝ ብለዋል። በሌላ በኩል ራስ ሚካኤልም አሉ። ራስ ሚካኤል አሊ ደግሞ በጣም ትልቅ ሰው የታወቁ የወሎ ንጉስ ናቸው። እንዴት ተደርጎ እሳቸውንስ ማስቀየም ይቻላል በሚል ብዙ ትርክ ብዙ ውዝግብ ነበር። ግን ኢያሱ ለዚህ ሁሉ ቦታ አልሰጡም እና ደጃች ገዙም ያው ቅድም እንደነገርኩ ዘውዲቱን ለማንሳት ነበር ትልቁ ስጋታቸው። ግን እመቤቴ ዘውዲቱን ንግስት አደረግን፣ ተፈሪም አልጋ ወራሽ ሆነው ያገልግሉ ብለው እሳቸውን እንደውም በኋላ ደግሞ ተፈሪን እሳቸው የጎንደር ንጉስ እንዲሆኑ ይፈልጉ ነበር። እሳቸውን የጎንደር ንጉስ ብለን እዛ እንልካለን፣ ቦታውም ያን ጊዜ እንግዲህ ለሌላ ሰው ቢሆን ይደላደላል የሚል ምናልባት እምነት ኑሯቸው ይሆናል እና በመጨረሻ ቦታውን ግን ለመጠበቅ በዛን ጊዜ የአፄ ምኒልክ የቅርብ ወዳጅም ንጉስም የነበሩ ንጉስ ወልደ ጊዮርጊስ የሚባሉ ነበሩ። ያን ጊዜ የከፋ ንጉስ ነበሩ። ተከፋ ተነስተው ንጉስ ወልደ ጊዮርጊስ ጎንደሬነትም ስለ ወደ ጎንደር እንዲሄዱ ተደረገ እና በዚህ ነው ነገሩን አሻሽለው አሸጋሽገው ፊት አውራሪ ሀብተ ጊዮርጊስ ጋር መክረው ያንን ሁኔታ የፈጠሩት እሳቸው አልጋ ወራሽ እሳቸው እና ፊት አውራሪ ሀብተ ጊዮርጊስ ቢትወደድ ኃይለ ጊዮርጊስ የሚባሉ ደግሞ ነበሩ። ትልቅ ከንቲባም ነበሩ እሳቸው። እነዚህ መክረው ነው እንግዲህ እቴጌን ዘውዲቱን ዋና ተፈሪን አልጋ ወራሽ አድርገው ንጉስ ወልደ ጊዮርጊስን ዛልከው ፎይ ብለው ሲቀመጡ በኋላ ደግሞ ሌላ ነገር መጣ። እሱ ሌላ ጨዋታ ነው። የውጫሌ ጦርነት የምን መጣ። ንጉስ ተፈሪ መጥተው ንጉሰ ነገስትነቱን ለመያዝ የበቁበት እሱ ደግሞ ራሱን የቻለ ሌላ አውድ ነው። አሁን ደግሞ ወደ ክቡር አባቶ ሌተናል ኮሎኔል ታምራት ይገዙ ስንሄድ በ1928 ወይም 29 በኢትዮጵያን አቆጣጠር በነበረው የጣሊያን ወረራ ጊዜ 5 ዓመት ኢትዮጵያን በገዛችበት ወቅት ላይ በእስራኤል ውስጥ ወይም በኢየሩሳሌም ውስጥ የነበረውን የኢትዮጵያ ገዳም ለመቆጣጠርም በጣም ትልቅ ጥረት አድርገው ነበር ጣሊያኖች። እንዲሁም የኢትዮጵያ ሰንደቅ ዓላማ እዛ እንዳይውለበለብ እንግሊዝ ብሎም የፍልስጤም ወገኖች በጣም ትልቅ ተጽዕኖ አድርገው ነበር እና አባቶ በዛ ሰዓት ከተለያዩ ባለስልጣናት ጋር ሆነው መክረው ትልቅ የዲፕሎማሲ ስራ በመስራት የኢትዮጵያውያንን መብት አስከብረዋል። እስቲ ስለሱ ትንሽ ያስታውሱን፣ ምን እንደነበረ ሁኔታው? እሺ፣ እዚህ ላይ አንድ ነገር ትንሽ ደግሞ ገለጥ ላደርግ የምፈልገው አባቴ ደጃች ገዙ አያቱ ናቸው። የእናቱ አባት ወይዘሮ ዘውዲቱ ይባላሉ። ዘውዲቱ አየለች የደጃች ገዙ እናት ዘውዲቱ ይባላል። ዘውዲቱ ይገዙ። ዘውዲቱ አባቴ ዘውዲቱ ይገዙ ልጅ ነው። የአባቴ አባት ታፈሰ ይባላሉ። ባላምባራስ ታፈሰ የሚባሉ የመንዝ ሰው ናቸው። አያታቸው ጋር ነው ግን ያደገው። አባቴ ያሳደጉት ደጃች ገዙ ናቸው እንጂ ወላጅ አባታቸው ታፈሰ ነው የሚባሉት። ባላምባራስ ታፈሰ ይባላሉ።
ደጃች ገዙ ጋር እንግዲህ በኋላ እንዳልኩሽ እሳቸው ደጃች ገዙ ናቸው ያሳደጉት። እሳቸውንም ተከትሎ ነው ወደ ኢየሩሳሌም ሄደው የእሳቸው ጠባቂም ሆኖ የእሳቸው ልጅም ሆኖ አሽከርም ሆኖ ነው ሄደው። እሱና በጣም ደግሞ የሚያምኑት አቶ ባልቻ የሚባል ሰው ነበር አብረው አያቴ ጋራ። እሱ ነበር እንደ ዋና አሽከራቸው ባልቻ ናቸው። እነዚህ ሆነው ነው ሲሄዱ በመርከብ እንግዲህ ተነ ልዑል ራስ ካሳ ጋር ሌሎችም ቤተሰቦች ነበሩ። እነ ራስ ብሩ ሌሎችም እንደዚሁ እነ ወይዘሮ ቀለመወርቅ በኋላ ወይዘሮ ቀለመወርቅ ትምህርት ቤት ተብሎ የተቋቋመ አለ እዚህ ወደ ሾላ አካባቢ የዛ ባለቤት የነበሩ እነሱ ሁሉ ያኔ እዛ ሄደው ነበር። ስለዚህም አባቴ አንድ የጻፋት ትንሽ መጽሐፍ የስደተኞች ታሪክ የምትላለች ታገኘዋ ሰጠሻለሁ። እና ይህንን ሁሉ እንትን አድርገው እዛ ስለነበሩ ስደተኞች ነው ባጭሩ የጻፈው። እና ያኔ ነው እንግዲህ እሱ እዛ ኢየሩሳሌም ሄደው እዛ ኢየሩሳሌም በነበሩበት ጊዜ ዴር ሱልጣን የሚባል ቦታ አለ። ዴር ሱልጣን የኢትዮጵያ ይዞታ ነው። ለብዙ ጊዜ ቆየ። የኢትዮጵያ ብርሃን ንግስት እቴጌ ጣይቱ ናቸው ያንን ቦታ ይዘው በደንብ አድርገው ለኢትዮጵያኖች እንዲቆይ በደንብ በኢትዮጵያ ገንዘብ በኢትዮጵያ ሀብት የኢትዮጵያ ቀሳውስት ለብዙ ዓመታት አሁንም ያሉበት ድሮም የኖሩበት ነው። ያንን ገዳም ግብጾችም ሌሎችም ሆነው ሊቀራመቱት ሊወስዱት ይፈልጉ ነበር። በተለይ ግብጾች ፍልስጤኖቹን እየተጠቀሙ በእነሱ አማካይነት ሊይዙ እንትን ኋላ የኢትዮጵያ ደግሞ ያው ወጣቶች አባቴም አለ እዛ በዛን ጊዜ አባቴ ተስፋ ኮከብ የሚባል አንድ ቡድን አቋቋመ። ተስፋ ኮከብ በኋላ እንመጣበታለን እንደው በሌላ እንትን ላይ እዛ ተስፋ ኮከብን አቋቁሞ እዛ ውስጥ እዛ የነበሩ ወጣት በተለያዩ ቀደም ተጠቀስኳቸው ተነ ራስ ብሩ ጋር ተነ ወይዘሮ ቀለመወርቅ ጋር ተሌሎችም ላይ ብዙ ነበሩ አብረው እነ ክፍሌ ያደፍርሰው ምን የሚባሉ እነሱን ወጣቶቹን ይዞ አንድ ትንሽ 200 የሚሆኑ ይሆናሉ ይመስለኛል። 100 ወይ 200 ሰዎች ናቸው። እነሱን ወታደርነት ያሰለጥን ነበር። ይሄም እንግዲህ ለወደፊት ተስፋ ንጉሠ ነገሥታችን ሲመለሱ እኛንን ይዘናቸው የምንገባው እኛንን ጠባቂዎቻቸው በሚል ነው። እና እዛ ያሉ በተለይ በራስ ካሳ አማካይነት ንጉሠ ነገሥቱም ጋር ንጉሠ ነገሥቱ ያኔ እንግሊዝ ሀገር ባት ናቸው። እዛም ግንኙነት ያደርጉ ነበረ እና ስለነሱም እየተጻጻፉ እንደዚህ እዚያ ስላለውም ድርጅት ይነጋገሩ ነበር። እና በዛን ጊዜ ነው እንግዲህ ተስፋ ኮከብ ዴር ሱልጣንን በመጠበቅ እነዚህን ወታደሮቹንም አዘጋጅቶ ያን ጊዜ ዘበኛ ሆኖ ያንን ቤት ይኸው እስከ ዛሬም ድረስ አለ ዴር ሱልጣን። ያን ጊዜ ጀምሮ እንግዲህ በጥበቃ እና ቄሶችም እዛ ውስጥ ይኖሩ የነበሩ አሉ። እነሱም እዛ ነበረ ይቀመጡ የነበሩት። ቄሶቹም ጳጳሳቶቹም መናንያኖችም የነበሩበት ቤት ነው። እና ያንን ያስጠብቀው እስከ መጨረሻ ለኢትዮጵያ መንግስት የሚያስረከቡ ዛሬም ድረስ የኢትዮጵያ መንግስት ባለሀብት ሆኖ ሁሉም ነገር ካርታውም ቤቱም ንብረቱም የኢትዮጵያኖች መሆኑን አረጋግጦ የያዙበት። ቤተልሔም ደግሞ በተለይ ኢየሱስ ክርስቶስ የተወለደባት ስፍራና ቦታ እዚሁ ዴር ሱልጣን እዛው የኢትዮጵያ እንትን ውስጥ ነው የምትገኘው ነው እንዴ? ገዳም ውስጥ ናት። አለች አንድ ሌላ በር ሌላ በዛ እየገባ ነው። ካቶሊኮቹም ትንሽ እንትን ስላሉት እንጂ እዛ ገዳሙ ዋናው ኢየሱስ ራሱ የተወለደበት እዛ ገዳም ውስጥ ነው የሚባለው። እና እንደውም በጣም የሚገርምሽ ደግሞ አንድ ጽጌ ማርያም ታውቂያቸው ይሆናል። ጽጌ ማርያም የፒያኖ ተጫወቱት። እሳቸው እዛ ነበር የሚኖሩት። እማሆይ ጽጌ እዛ ነበሩ። እማሆይ ጽጌ ገብሩ እህቶቻቸው የታወቁ ወይዘሮ ደስታ ገብሩ፣ ወይዘሮ ስንዱ ገብሩ። ወይዘሮ ስንዱ እንደውም የመጀመሪያው የኢትዮጵያ የሴቶች ፓርላማ ተጠሪ ናቸው። ተመርተው የገቡ የመጀመሪያዋ የእቴጌ መነን ትምህርት ቤት ደግሞ ዲሬክተር የነበሩ ናቸው። እና የነሱ ናቸው። እነዚህ እንግዲህ እማሆይ ጽጌ መቼም አባቴን በጣም ነው የሚያውቁት። እና እንደውም አንድ ወንድም ያለ ቴዎድሮስ የሚባል እዛ ሚነሶታ የሚኖር እስከመጨረሻው ድረስ ይጻጻፉ ነበረ ተሱ ጋር ሙዚቃቸውን ምኑን። አንዱን እንደውም
ለአባትህ ለታምራት ብለው ልከውለታል እሱ እና እሳቸው እና በቤተሰብም ደረጃ ማለት እንግዲህ እንተዋወቃለን ማለት ነው። ከእናቴ ጋር ደግሞ በጣም ወዳጅ ነበሩ። እናቴ ኢየሩሳሌምንም ስትጎበኝ እንደው እኔ ጋር ነው የምትቀመጪው ብሎ አንድ ቀን 2 ቀን እሳቸው ጋር ያደረችው እና እማዊ ጽጌም በጣም ቤተሰብም ነን። እንዳልኩሽ ወይዘሮ ደስታ ገብሩ የጀነራል ከበደ ገብሬ ባለቤት፣ ወይዘሮ ስንዱ ደግሞ እንዳልኩሽ የታወቁት የመነን ትምህርት ቤት ዲሬክተር፣ የኢትዮጵያ የመጀመሪያዋ ሴት ፓርላማ አባል የነበሩ ናቸው። እና ወይዘሮ ጽጌ ደግሞ የነሱ እህት ናቸው። እማዊ ጽጌ ክቡር አቶ ራስ ምሩ በኢትዮ ጣሊያን ጦርነት ላይ ጎጃም ተከዜ አካባቢ አዝምተው ነበር፣ አዝማች ነበሩ ለጦርነቱ። በዛም ጊዜ ደግሞ የዶክተር ሐዲስ ዓለማየሁ ዘማች በመሆን በወቅቱ አብረው ጣሊያንን ተዋግተዋል እና አንድ ጎሬ ነው የሚባል አይደለ የሚባል አካባቢ ጌራ በምትባል አካባቢ ላይ ተማረኩ ብለው አጫውተውኛል። ከዛ ተማርከው ወደ ጣሊያን ሄዱ። በዛ ይመስለኛል ከሀገርም ወጥተው የቆዩት። እስኪ እንዴት ነበር የእሳቸው ሁኔታ? ከዶክተር ሐዲስ ዓለማየሁ ጋር ያላችሁ ደግሞ የቤተሰብ ግንኙነት? እንግዲህ ሐዲስ ዓለማየሁ አያቴና ሐዲስ ዓለማየሁ የተዋወቁት ለመጀመሪያ ጊዜ አያቴ የጎጃም ጠቅላይ ገዢ ሆነው በተሾሙበት ጊዜ ነው። እንግዲህ አያቴ ብዙ ጠቅላይ ግዛት ሰርተዋል። አሜሪካን ሀገር ተመላካቸው በፊት የጠቅላይ ግዛቶች እንደራሴ ነበሩ። ብዙ ጊዜ ወሎም ገዝተዋል። እንደገና በጎንደርም ጎንደር ገዝተዋል። ሐረር ነበር ደግሞ ዋና እንትናቸው። ኋላ መጨረሻ ላይ ጎጃም ነበሩ። ጎጃም በሚያስተዳድሩበት ጊዜ ነው አቶ አዲስ ጋር የተዋወቁት እና እዛ ያሉ ትምህርት ቤት ነበር። እርግጥ አንድ ንጉሥ ተክለ ሃይማኖት የሚባል በጎጃም ንጉሥ ስም የሚጠራ ከትምህርት ቤቱ ውጭ ግን ራስ ምሩ ልጆቻቸውን ያን ይዘው ሄደው ስለነበር ልጆቻቸውን ያስተምሩላቸው ነበረ። አቶ አዲስ ቤትም እየመጡ እዛ ትምህርት ቤትም እየሄዱ ልጆቻቸው እናቴንም ፊደል ያስቆጠሯት እሳቸው ናቸው። እና እናቴ እጅ ጽፈቷ መቼም እንዲህ አይደለም፣ በጣም ግሩም ነው። እጅ ጽፈቷ የቁም ጽሁፍ ነው፣ በጣም የሚያምር ነው። እና ትዝ ይለኛል አቶ አዲስ እንደው እናቴ እኮ እንደዚህ አቶ አዲስ ናቸው ያስተማሩኝ ትለኛለች ስላቸው፣ ኧረ እሷ እንደው ተኔ የተሻለ ነበር ይሉኝ እና ጎበዝ ናቸው። ደግሞ እናቴን እርሶ እያሉ ይጠራታል፣ እሷ ያስተማሯታል። አቶ አዲስ በጣም ሰው አክባሪ ቁም ነገረኛ ስለሆኑ እንደዛ አይነት ናቸው እና የማራቅ ሳይሆን የማክበር ነው እና እንደዚህ አይነት እንትን ስለነበራቸው እሷን የሚያስተማሯትን ሂሩት የምትባል ሌላ አክስት ያለች እሷን እና ዮዲትን አስተምረዋል። ሁለቱን እነሱን ሁሉ ያስተማሩ አቶ አዲስ ናቸው። አማርኛ ትምህርታቸውን እሳቸው ናቸው ያስተማሯቸው። ከእነሱም ጋር እስከመጨረሻው ድረስ በጣም ጥሩ ግንኙነት፣ ቤተሰባዊ ግንኙነት የነበራቸው ናቸው እና ሐዲስ ዓለማየሁ ያው ቅድም እንዳልሽው እንግዲህ እዛ አብረው ሲያስተምሩ ቆይተው ኋላ ዘመቻ ተባለ። በዘመቻ ጊዜ አብረው ነው የዘመቱት ሐዲስ ዓለማየሁ። ምናልባት አንድ መጽሐፋቸው አለ፣ ዛሬ ይዤልሽ ብመጣ ጥሩ ነበር። ለዛ ለወደፊትም እናገኘዋለን። እዛ መጽሐፋቸው ላይ ጥሩ አድርገው ይጠቅሱታል። ጣሊያን ሀገር ስለነበረው እስር ቤት፣ ስለ እስሩ ሁኔታ ራስ ምሩ ጋር እዛው 2 ነው 3 ክፍል ነበር አሉ። እንግዲህ እዛ በነበሩበት ቦታ አንድ መኝታ ቤት ውስጥ ራስ ምሩና ደግሞ የታወቁ ትልቅ የንጉሥ ቤተሰብም ናቸው ታየ ጉልላት የሚባሉ ነበር። ለአፄ ምኒልክ ቅርብ የነበሩ ናቸው። ታየ ጉልላትና ራስ ምሩ አንድ ክፍል ውስጥ፣ ይልማ ደሬሳና አቶ አዲስ ደግሞ አንድ ክፍል ውስጥ ሁለቱ ተፈቅዶላቸው እዛ ሄደው ነበር ራስ ምሩ ጋር እና ለብዙ ዓመት ሁለቱ እስከ መጨረሻው ድረስ ራስ ምሩ ጋር ነበሩ። ኋላ ወደ መጨረሻ ጣሊያኖች ሊወጡ ሲሉ አካባቢ ሊፓሪ የምትባል ከተማ ነበረች። ደሴት ናት ሊፓሪ ከተማ ማለት ደሴት። እዛ ሊፓሪ ውስጥ ነበር የታሰሩት
እና ተሊፓሪ እነዛ ሁለቱን ልጅ አቶ አዲስ አለማየሁና ይልማ ደሬሳን አውጥተው ይወስዷቸዋል። አቶ አዲስ ደግሞ እስከ መጨረሻው ድረስ ቆይተዋል። ትንሽ ወራት ነው። አቶ ይልማን ግን ቀደም ብለው ወጡ። ከዛ እንዴት እንደሆነ አላውቅም፣ እንግሊዝ ሀገር ሄዱ። ለንደን ስኩል ኦፍ ኢኮኖሚክስ እኔ እንደው የነበርኩበት እዛ አቶ ይልማ ጋር በኋላ ስንገናኝ አንተ በቃ የኔን ፈለግ ተከትለህ ነው ይሉኝ ነበር። አሁን የትልቁን ይልማን እላቸዋለሁ። ቤተሰብ ነን እሳቸውም ጋር እና በዛ አይነት አቶ አዲስ እዛ እንዳሉ ሊፓሪ ያሉ እሳቸውም ወደ መጨረሻ አንድ ወር ነው እንደዚህ ሲቀር ጣሊያኖች ሊወጡ አቶ አዲስንም አወጧቸውና ቀጥታ ወደ አዲስ አበባ ሄዱ መሰለኝ አቶ አዲስ። በኋላ ግርማቸው ተክለሐዋርያትም ትልቅ ሰው ነው የታወቀ ደጃዝማች ግርማቸው ተክለሐዋርያት አንተ ብለው ቤተሰብ ስለሆንን ነው እና ልጆቹም አሁን ድረስ አሉ ጓደኞቼ። እሱ ሄደ አቶ አዲስ መውጣታቸውን ሲሰማ። እነሱ ሎንጎ ቡኮ የምትባል ከተማ ነበሩ እና እሱ ለትንሽ ጊዜ አብሮ ተሳቸው ጋራ እዛ ተቀመጠ። ከዛ በኋላ ሁሉም ወደ አዲስ አበባ ተመልሰው አዲስ አበባ ተገናኙ። እዛ አዲስ አበባ ሲኖሩ ቆይተው ኋላም አዲስ አበባ እንደቆዩ ትንሽ የኔ አያት ወደ አሜሪካን ቅድም የጠቀሽው በአምባሳደርነት ይሄዳሉ እና በዛን ጊዜ አብረዋቸው ተሄዱት አንዱ አማካሪ ሆነው አዲስ አለማየሁ ናቸው። አሁን ደግሞ እስኪ ስለ ልጅ ሚካኤል እምሩ የኢትዮጵያ ጠቅላይ ሚኒስትር የነበሩት አጎቶን፣ ስለ እናቶ ደግሞ ስለ እማማ ማርታ እምሩ እንዲሁም ደግሞ ስለ አክስቶ ወይዘሪት ዮዲት እምሩ የስዊድን አምባሳደር ስለነበሩት እስኪ ያጫውቱን ትንሽ። አይ ጥሩ። ልጅ ሚካኤል እምሩ አጎቴ ነው። የሶስት ልጆች አባት ነው። ሳህሉ ሚካኤል፣ ላቀች ሚካኤል እና ጌና ወይ ጎበና፣ ጌና የቤት ስሙ ነው። ጎበና ሚካኤል፣ እነዚህ ናቸው ሶስቱ ልጆቹ። ልጅ ሚካኤል ደግሞ ሚስቱ ወይዘሮ አልማዝ ተክለሐዋርያት ትባላለች። የፊታውራሪ ተክለሐዋርያት ልጅ ናት። እናቴ እንግዲህ ያው በአንድ በኩል በራስ እምሩ በኩል ከግርማዊ ቀዳማዊ ኃይለ ሥላሴ ጋርም የቅርብ ዝምድና ያለን፣ ቀዳማዊ ኃይለ ሥላሴና ራስ እምሩ ኃይለ ሥላሴ ደግሞ አብሮ አደጎች ናቸው። የተማማች ልጆችም ናቸው። የተማማችና የወንድማማች ራስ መኮንንና ወይዘሮ መዝለቂያ። እናቴ ያው አባቴን አግብታ 9 ልጆች እና የተወለድነው ማለት የልጅ ልጆችም አሉ። የልጅ ልጆችም አሉ። እናቴ እንዳልኩሽ የቤት እመቤት ሆና ነው አብዛኛውን ጊዜ ያሳለፈችው። ከዛ ውጭ ግን ብዙ ያበረከተችው ለሴቶች በጎ ስራ ድርጅት እንግዲህ በየሄደችበት አባቴ እንዳልኩሽ የከፋ ጠቅላይ ግዛት እንደራሴ፣ የጎንደር የበጌምድርና ሰሜን ጠቅላይ ግዛት እንደራሴ፣ እንደዚሁም የሐረር እዚህ ስለነበር በዚህ ቦታዎች ሁሉ በጣም የተጠናከሩ የሴቶች ማህበር አቋቁማ ትሰራ ነበር። ከልዕልት ተናኘ ጋራ ደግሞ በጣም የቅርብ ግንኙነትና ነው። የእሳቸውም በተለይ ደግሞ ልዕልት ሰብለና ልዕልት ሂሩት ጋር ጥሩ ግንኙነት ነበራት። ወይዘሪት ዮዲት ደግሞ ራሷን የቻለ ብዙ ታሪክ ያላት ናት። በእውነት እሷ መጽሐፍ ሊጻፍላት የሚገባ አንዳንድ የጻፉ ሰዎች እንዳሉ አሉ። መቼ እንደሚያወጡት አላውቅም። የመጀመሪያ ትምህርቷን ካይሮ ቪክቶሪያ ኮሌጅ እንደውም አብረዋት የነበረው እሱ ታላቋ ነው። እሱ ተሷ ቀደም ብሎ ነው ሄደው ዶክተር አስራት ወልደየስ ቀዳጅ ሰርጀን የነበረ ነው። ተነሱ በታች ሆና እዛ ነው የተማረችው። ኋላ ግን ተቷ ወይዘሪት ሂሩት እምሩ ደግሞ የምትባል ታወቀች። የሶሻል ወርከር እና የሶሻል ወርክ ትምህርት ቤቱን ዩኒቨርሲቲ ውስጥ የሶሻል ወርክ ስኩል ኦፍ ሶሻል ወርክ ተብሎ
በዩኒቨርሲቲ ውስጥ የተቋቋመውን የማስተማሪያ ድርጅት መሰረቱ ጀምራ የፈጠረችውና በኋላ እንዲያድግ ያደረገችው ሂሩት እምሩ ትባላለች። ከእነሱ ጋራ ተሷ ጋር ሆነው እንትን አሜሪካን ሀገር አብረው የነበሩ ናቸው። በዛን ጊዜ ሌላ እንድታስታውሽ ወይ እንድታውቂ የምፈልገው ከእነሱ ጋራ ደግሞ አሁን አርፈዋል አብራ የነበረች አንቺ ልበል እንግዲህ አላውቃቸውም ከቅርበት ነው ወይዘሮ ክበበ ማን ናቸው ብትይ ወይዘሮ ክበበ የአቶ አዲስ ባለቤት ናቸው። እሺ ወይዘሮ ክበበ እንግዲህ በኋላ ነው እንግዲህ አዲስ አበባ ሄደው ከዛ በኋላ ይመስለኛል ወደ ኢየሩሳሌም ሄደው አረፉ። ወይዘሮ ክበበ እንደው በስማቸው አሁን የህፃናት ማሳደጊያ ሁሉ አለ። አቶ አዲስ እሳቸው ሌላ አላገቡም፣ እሳቸው ናቸው ቀድሞ ነው ያረፉት። ቀደም ብለው አረፉ እሳቸውና ያረፉትም የሞቱትም የተቀበሩትም እዛው ኢየሩሳሌም ነው። እዛማ ሆይ ጽጌ የነበሩበት ዴር ሱልጣን ውስጥ መሰለኝ እንደው ቀብራቸውም የተፈጸመው እና እዛማ ሆይ ጽጌ ጋር እዛው አብረው የነበሩ ናቸው። ወይዘሮ ክበበ ይባላሉ። ግን እሳቸው ታክስቶቼ ጋራ አብረው እዛ ዋሽንግተን የነበሩ ናቸው። በጣም ቤተሰብ ነበራችሁ ማለት ነው። በጣም አቶ አዲስ ጋር በጣም የተቀራረበ የቤተሰብ ግንኙነትም ተፈጥሯል። ያን የዛ ጎጃም በነበሩበት አስተማሪነት እና ማስተዳዳሪነት ተዋውቀው አስምሩና እሳቸው እዛ በጣም የሚያምኗቸው እና የቅርብ ሰዋቸው ናቸው። ግርማዊ ቀዳማዊ ኃይለ ሥላሴም እንደው ሄደው እንዲያገለግሉ አንዳንዴ አብረው እንዲሰሩ ፈቀዱላቸው። በዛ ነው። በኋላ ግን አቶ አዲስ እንግዲህ እሳቸው እንግሊዝ ሀገርም ሄደው ለንደን ጥሩ አበርክተዋል ስራ። ጄኔቫም አሁን የዲስአርማመንት የጦር መሳሪያ ቅነሳ የሚባል ኢትዮጵያ ናት መጀመሪያ ጊዜ ለዓለም አቶ አዲስ ናቸው ነገሩን ሁሉ በደንብ አውጥተው ለድርጅቱ ራሱ ይህንን የዛን አርቲክል እና የዛን ምንድን ነው የሚባለው መግለጫውን ዋናውን መሰረትና ተቋሙን ሁሉ ገልጸው የእሳቸውን ውስጥ አሁን ድረስ የሚሰራበት መሳሪያ እንዲቀነስ የጦር መሳሪያ መቀነስ በተለይ እነዚህ ታላላቅ ሀገሮቹ ይህ አሁን እንደውም ወደ ቪየና አሁን ተዘዋውሮ ጽሕፈት ቤቱ ያለው የኒውክሊየር ኤንፒቲ ኒውክሊየር ፕሮሊፌሬሽን ትሪቲ የኒውክሊየር መሳሪያ እንዳይባዛ እንዳይዛበት ያንን እሳቸው መሰረት አድርገው እንትን ያሉትና በተለይ ትላልቅ ሀገሮች መቀነስ እንዳለባቸው የትላልቅ ሀገሮች የትናንሽ ሀገሮች ደግሞ ከሱ ብለው ወይ ተነሱ ጋር የሚመጣጠን ደረጃ ሲደርስ ድረስ ከፍ እንዲልና ተዛ አንድ ሚዛን እንዲበጅለት ብለው ትልቅ ሀሳብ ያቀረቡ እስካሁን ድረስ ያለትን ነው። ተዛ በኋላ እስራኤልም ሄደው በቆንስልነት ብዙ አገልግለዋል አቶ አዲስ እና ብዙ ጊዜ የሰሩ ሰው ናቸው። ትልቅ ታሪክ ነው እያጫወቱኝ ያሉት። በጣም ነው የማመሰግነው። አሁን ስለ አባቶ ስለ ሌተናል ጆን ኮሎኔል ታምራት ይገዙ እሳቸው ታሪክ ደግሞ ስንመለስ በኢትዮጵያ በቀዳማዊ ኃይለ ሥላሴ የአገዛዝ ወቅት ላይ ለ38 ዓመት በተለያዩ ግዛቶች ላይ በማስተዳደር ሲያገለግሉ ቆይተዋል። እንዲሁም ደግሞ የዘውድ ምክር ቤት አማካሪ በመሆን የቅርብ አማካሪ በመሆን ደግሞ ለተወሰነ ጊዜ አገልግለው ነበረ። በነበረው ደግሞ የተማሪዎች አመጽም ሆነ በነበረው የመንግስቱ የንጉሱ መገርሰስ ወቅት ላይ ከተረሸኑት ወይም ደግሞ እንዲገደሉ ከተደረጉት ከ60ዎቹ ሚኒስትሮች ውስጥ አንዱ ናቸው አባቶ። በወቅቱ ግን ህዝቡ ያላወቀው ወይ ደግሞ ተማሪው እንዳሉት ቅድም በጫዋታው ባሩድ ይሸተናል በሚል ስሜት በመነሳሳት የተለያየ አመጻዎችን በማድረግ ለውጡ ቶሎ እንዲገረሰስ ተደርጓል እንጂ በእነዚህ በሚኒስትሮች ደረጃ ብዙ ስራዎች እየተሰሩ ነበር። በትምህርት ሚኒስትርም ደረጃ በመሬት ይዞታም ደረጃ ብዙ ነገር እየተሰራ ግን ለህዝቡ ይፋ ሳይወጣ ህገ መንግስቱም እንደውም ሊስተካከል እየተባለ ነው ይህ ነገር የተፈጠረውና የእርሶ ትዝታ እዚህ ላይ ምን ነበር? ማስታወሳቸው መመዝገብም ያለባቸው ነገሮች ብዬ የማስበው የኔ አባት 38 ዓመት እንኳን ያህል እኔ እንጃ እንግዲህ ተጦር ትምህርት ቤቱ ጋር ተምን ተቆጥሮ እንደዛ ሊሆን ይችላል። በሀገር አስተዳደር እንግዲህ ምናልባት አንድ 28 ዓመት ሊሆን ይችላል ያገለገለው።
እንዳልኩሽ የከፋ ጠቅላይ ግዛት እንደራሴ፣ የሐረር ጠቅላይ ግዛት እንደራሴ፣ የበጌምድርና ሰሜን ጠቅላይ ግዛት እንደራሴ፣ እነዚህ የሶስቱ ሀገሮች በተለያዩ ጊዜ እንደራሴ ሆኖ ያገለገለ ነው። መጨረሻ በጌምድርና ሰሜን ጠቅላይ ግዛት እንደራሴ ሆኖ ነው ያገለገለው እና በዛን የዘውድ ምክር ቤት አባል የሆነው በዛ በጌምድርና ይሄ አመፅ እንደተነሳ በዛን ጊዜ ተጠርቶ አዲስ አበባ ሄዶ ያን ጊዜ በነበረው ግርግር በዛ እሱም የዘውድ አማካሪዎች ውስጥ አንዱ ሆኖ እንዲያገለግል ያኔ ነው የዘውድ አማካሪ የዘውድ ምክር ቤት አባል እንዲሆን ተደረገ እንጂ 6 ወር ያህል ነው እዛ የቆየው። እንጂ ከዛ በፊት የዚህ አሁን ያልኩሽ ጠቅላይ ግዛቶች በየጊዜው አስተዳዳሪ ነበር። ከዛ በፊትም ያው ቅድም የነገርኩሽ ኢየሩሳሌም እና የቀረው ታሪክ ነው ያለው እና እኔ እስከመጨረሻ ያኔ አባት እንደማውቀው እንደውም አንድ ወረቀት ነበረች ከዚህ በፊት ማጫውቻሻል። የኔ አባት ጀነራል አበይ አበበ፣ መርድ መንገሻ፣ ግርማቸው ተክለ ሐዋርያት፣ አስራተ ካሳ እነዚህ ሆነው 4 ናቸው 5 ሆነው ለግርማዊ ቀዳማዊ ኃይለ ሥላሴ አንድ በጣም ጥሩ የጻፉት ደብዳቤ ነበረ። ግልባጭም ለጸሐፊ ትእዛዝ አክሊሉ ሀብተወልድ ያን እሳቸው ጠቅላይ ሚኒስትር ስለነበሩ እነሱ ግን በምስጢር ተሰባስበው ከመቀደማችን በፊት እንቅደም የምትል አንድ የመንግስት ጃንሆይ 1948 ድረስ ስላለው እሳቸው በኩል የኢትዮጵያ ሕዝብ እንደውም ህገ መንግስት የሚባልም የፓርላማንት ስርዓትም በሳቸው መፈጠሩን ይህን ሁሉ አስታውሶ አሁን ደግሞ የተሻለ ደረጃ ላይ ለመሄድ ነገሩ እንግዲህ ወዴት ነው የሚያመራው? በህግ የተገደበ ነገስታት ኮንስቲቱሽናል ሞናርኪ የዛን አይነት ነገር የሚፈጠርበት መንገድ ጠቅላይ ሚኒስትሮቹን መርጦ ሀገር የሚተዳደርበት ፓርላማው ስልጣን የሚያገኝበት የዚህ ፓርላማው የሴናት እና የህዝብ ተወካዮች ተብሎ እነዚህ ሁለቱ ተጠናክረው የህዝብ ተወካዮች ደግሞ ዋናውን ስልጣን ይዞ እንደ እንግሊዝ እንደ ስዊድን የዛን አይነት ኮንስቲቱሽናል ሞናርኪ የሚፈጠርበት መንገድ ነው። ኢትዮጵያ በዚህ ብዙ ልምድና ለሌሎችም እንደው ምሳሌ ሆነ ስለሆነ በዚህም ላይ የበለጠ ምሳሌ እንድንሆን እንዲህ ይደረግ ብለው ሀሳብ አቅርበው የጻፉት ደብዳቤ አለ እና ይሄ ደብዳቤ እንደውም ለግርማዊ ቀዳማዊ ኃይለ ሥላሴ በማን በኩል እንደሆነ ሳይታወቅ እነሱ እቺን በምስጢር ብለው የተፈራረሟት ደግሞ አባታ ሳይቶኛል። ዛፏን ሻላ የምትባል ወንዝ አለች ወይ ሐይቅ የሻላ ሐይቅ ተላንጋ ነው አልፋ ነው እና እዛ አንድ ዛፍ ስር ሆነው ነው እቺን ተፈራርመው በምስጢር እና ይሄ ነገር እንዲሻሻል የሚል ሀሳብ አቅርበው እነዚህ ናቸው አብረው የፈረመው። ነገሩ ግን በጎን ደግሞ ለካ ተሰምቷል። ጸሐፊ ትእዛዝ አክሊሉም ግን ቀደም ብሎ ለጃንሆይ ነው ነገሩ የደረሰው። ቀዳማዊ ኃይለ ሥላሴ ደግሞ ለካ ነገሩ ደርሷቸው ለጸሐፊ ትእዛዝ አክሊሉ ሀብተወልድ እንዴ የሚዶለትብህን ታውቃለህ ወይ ብለው በእንደዚህ አይነት አነጋገር ነው አሉ። እንደዚህ እኮ ሴራ እየተሰራብህ ነው አልተቀበሉትም ማለት ነው። ፓርላማዊ ምረጥ ምን እያሉ ይኸው የሚጽፉብህን ደብዳቤ ብለው እና ጸሐፊ ትእዛዝ ሳይሰሙ አይቀርም ነው የሚባለው። እንግዲህ ይህን ደብዳቤ ማንኛቸው እንደሆኑ አላውቅም። አዩና እንደውም አሉ ጸሐፊ ትእዛዝ አይ ነገሩ እንኳን እኮ አልሰሙት ይሆናል እንጂ እኛስ የምንሞክረው ነገር አይደለም ወይ ብለው ተናግረዋል ይባላል። ኋላ ጃንሆይ አይ በቃ እንዲህ ተሆነ እኔ አሁን ብለው ያን ጊዜ ነው እንደው ቅድም ግርማቸው ተክለ ሐዋርያት ያልኩሽን ወደ ጎሬ ላኩት ጠቅላይ ግዛት እንደራሴ አድርገው የኔን አባት ወደ በጌምድርና ሰሜን እያደረጉ እንዳይፈጠር እንደው እንትና ወደ ዘውድ ምክር ቤት አመጡት። ያኔ የኤርትራ አስተዳዳሪ ነበሩ ራስ አስራተ ካሳ እንደዚህ ያመጧቸው እና እንደዛ አይነት ነገሮች አሉ እና ያቺ ደብዳቤ ግን ብዙ ቁም ነገር ያዘለች ነበረች።
በዛች ደብዳቤ ትንሽ ተቆጥተው አልተቀበሉትም፣ ያችን ደብዳቤ ማለት ነው። በሉ እንግዲህ ውለው እንደዚህ ያሰናበቷቸው። ነገሩን በዛ ተረሳ ቀረ። ይህንን ደብዳቤ ይቅርምሻል በኋላ እንደው ለእኛም ለብዙዎቻችን የላከልን የግርማቸው ተክለሐዋርያት ልጅ አለ፣ አሁን አረፈ፣ ጉስታቭ ይባላል። እዚህ ሀገር ነው የተወለደው። እዚህ ተወለዶ ጉስታቭ የተባለውን በዚህ ሀገር ነው። ግርማቸው ተክለሐዋርያት እዚህም ሀገር አምባሳደር ሆነው ነበር በአንድ ወቅት ጊዜ። በዛ የተነሳ ጉስታቭ ይባላል። እችን ደብዳቤ ያገኘናት በሱ አማካኝነት። ደስ ይላል። አይ ደስ ይላል። ወደ ግል ህይወቱ ልመለስና እንዴት ነው ያሉት የቤተሰብ ሁኔታ አሁን ላይ? እንግዲህ ያው እዚህ ከባለቤቴ ጋር ነው ያለሁት ነበርኩኝ። አሁን ተፋትቻለሁኝ፣ ግን እንገናኛለን፣ እንጠያየቃለን። በተረፈ እንግዲህ አሁን ያለሁበት ሁኔታ ጡረታ ላይ ነኝ። ግማሽ አንዳንዴ እሰራለሁ፣ ግን ኦፊሻሊ ጡረታ ነኝ። እሰራለሁ በምልሽም አንድ የግል ኩባንያ ሚራቤል የሚባል ምክር የሚሰጥ የኢኮኖሚ ምክር የተለያዩ ከዓለም ባንክ ጋር የአውሮፓ ባንክ ጋር እነሱ በሚያወጡት አንዳንድ ነገሮች አሁንም አሉ። የውጭ ሀገር ሰዎችም ስላሉበት እኔም አባል ነኝ። እዛ እሰራለሁ ስልሽ እንደ ኮንሳልተንት አልፎ የቀጠሩ የተለያዩ ሀገር ዜጎች ያሉበት ነው። በአንድ ስዊዲሽ አለ ጥሩ የሚያስተባብረን፣ እሱ እንደ አስተባባሪ ሆኖ የተለያዩ አፍሪካ ሀገር ተቡርኪና ፋሶም አለ፣ እኔም አለው፣ ተጋናም እንዳለ። ፓለስቲኒያን ነው ግን ያው የሚኖረው እንደዚህ አሜሪካን ሀገር ነው። እዚህ ስዊዲሽ ሚስት አለችው እና እሱ ተኮፐንሄገንም እንደዚሁ ሰዎች አሉ። ዋናው ቢሮ ግን እዚህ ስዊድን አለ፣ ቅርንጫፍ ቢሮ ደግሞ ለንደን አለ እና ከእነሱ ጋር ሆነን አንዳንድ የኮንሳልተንት ስራዎች በተለይ የኢኮኖሚክ ኮንሳልቴሽን የተለያዩ ነገሮችን የልማት የምርት ነገሮችን እንሰራለን። ደግሞ አሁን በቅርብ ጊዜ አንድ ጓደኛዬ ጋራ ስናጠና የነበረው የዚህ የአሳ ልማት በዊነሆክ ማለት የናሚቢያ ዋና ከተማ እዛ አላቸው አንድ ትልቅ የአሳ ማርቢያ ባህር አድርገው የሰሯት እንትንና ዋልቪስ ቤይ ጋር ተያያዘ። ያንን እንትን እያደረጉ በፊት አሳውን ብቻ ነበር የሚሸጡት። አሁን ግን ፕሮሴስ እያደረጉ በሰርዲን አይነት መልክም በደንብ ፕሮሴስ እየተደረገ እንደ ቱናም እያደረጉ እያሸጉ ማለት ነው። ያን ስለ ለዛ እንግዲህ በምን አይነት እንደሚያደርጉ ልዩ ጥናቶች እናደርጋለን። አሁን የጋናም ጋራ እዚህ ተጋና የወርቅ ማዕድን አላቸው። አሁን ደግሞ ይገርምሻል በጣም የተስፋፋ የኮኮዋ ትልቅ እርሻ አላቸው እዛ የወርልድ ባንክና የአይኤምኤፍም ትልቅ ጥቅም ያላቸው ናቸው። ከነሱ ጋር እየተባበርን አንዳንድ የኮንሳልተንት ስራ አሁንም እሰራለሁ። ያው በረዳትነት ነው፣ ግን አሁን እሱን እየሰራሁ እዛ ሁኔታ ላይ ነው ያለሁት አሁን። ደስ ይላል። እስቲ ስለ ዛሬ ኢትዮጵያ የእርሶ አመለካከት፣ እንደገና ደግሞ ኢትዮጵያዊነት ለእርሶ ምንድን ነው? እኛስ ከእናንተ ትውልድ ምን መማር አለብን የሚለውን ይግለጹልኝ እስኪ። የኢትዮጵያውያን ሁኔታማ እንግዲህ ሁላችን እንደምናየው ዛሬ በጣም የሚያሳዝን ሁኔታ ነው። እንደውም ምን ኢትዮጵያዊነትን እኮ ለማጥፋት ነው አሁን ትልቁ ዘመቻ የሚደረገው እና ኢትዮጵያን ደግሞ አላስጠፋም የሚለው ሌላው ኃይል በየተለያየ ዘርፉ በየተለያየ ሁኔታ እየታገለ ነው፣ እየሰራ ነው፣ እየሞተም እየተጋደለም እየገደለም ነው እና ኢትዮጵያ ዛሬ ያለችበት ሁኔታ የሚያሳዝን፣ በሌላ በኩል ደግሞ ለወደፊቱም ትግሉ እየቀጠለ ኢትዮጵያ አጠፋን በሚሉ እና ኢትዮጵያ እናጠፋለን በሚሉ ኃይሎች ያልተቋረጠ ትግል እየተካሄደ ይኸው ብዙ ዓመቱን አስቆጥሯል እና መቼም እኔ ዋናው ተስፋዬና ምኞቴ መቼም አንድ ነገር ወደኋላ ለመሄድ በጣም ብዙ ችግር አለ እና ወደፊት ይሄዳል ነው እና ይሄ ምን የሚደረገው ወደኋላ ቀርነትና ወደኋላ ሊስቡት ሀገር በመበታተን ሀገር በማራቆት
የሀገሮች ልዩነቶች በመፍጠር የሚደረግ ትግል ለእኔ የተወሰነ ጊዜው ሰውን ሊያጋድል ሊያፋጅ ይችል ይሆናል እንጂ ከተወሰነ ደረጃ በላይ ግን ይሄዳል ብዬ አላምንም። የመጨረሻ ተስፋዬም ምኞቴም ደግሞ ይሆናል ብዬ በእርግጠኝነት መናገር መቼም ዛሬ አንጻራዊ ቢሆን በአንጻራዊነት በመጨረሻ የሚያሳፍነፈው ኢትዮጵያዊነት ነው ብዬ ነው የማምነው። በተለይ ወደፊት ታላቅ ፋኖስ ይዞ በኢትዮጵያ ትልቅ መብራት ሆኖ አንድ ኢትዮጵያ ነው የልጅ ልጆቻችን የሚኮሩባት፣ የልጅ ልጆቻችን ደግሞ መንድገው ወደ ሌላ ደረጃ የሚያደርሱባት ኢትዮጵያ ትመጣለች ብዬ ነው የምመኘው የማምነው። ያድርግልን። እንግዲህ እውነት ነው። በጣም ነው የማመሰግነው። በጣም አመሰግናለሁ። ጊዜዎትን ሰውተው እዚህ ድረስ አክብሮ በመምጣቱ በእውነት በጣም ነው የማመሰግነው። እግዚአብሔር ያክብር። እኔም በጣም አመሰግናለሁ። አንቺም ጊዜሽን ሰውተሽ ይህንን ሁሉ እዚህ ጠርተሽ እንዲህ አንዳንድ ነገር ሰፍሮ እንዲቀመጥ ስለፈቀድሽልና ስላደረግሽ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። አመሰግናለሁ።